ጸጋና ሰላም ብዝት ይበልላችሁ ለሀገሬ ልጆች በሙሉ አሜን። እወዳችኋለሁ። ጌታ ኢየሱስ ክርስቶስ ጌታ ነው። አሜን። ዛሬ ቀኑ 22 ነው፣ 3ኛው ወር 2018። በዚህ ቀን ላይ 22ቱንም ቀን ዛሬን ጨምሮ ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ስለሰጠን ድንቅ ሰዓት እያወራን ያው ሰዓት አለን ብለን እየተናገርን ነው። አሜን። ደግሞ ኤርሚያስ 23 እና 29 ላይ መሰረት አድርጌ እየተናገር እንደው ጠቀም እንዲያደርግላችሁ ጠቀም እንዲልላችሁ እንዲትረፈረፍላችሁ በሮሜ መልእክት ምዕራፍ 12 ቁጥር 11 ላይ እንዲላል በኢየሱስ ስም አነባለሁ። ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ። አሜን። ለማን ተገዙ? ለጌታ ተገዙ። አሜን። አትለግሙ፣ በመንፈስ ተቃጠሉ፣ ለጌታ ተገዙ። አሜን። ያለ በሚገርም ሁኔታ 12 ስታነቡ የሚገራርሙ ማዕዶች አሉት። ብሉት እንግዲህ አሜን። ማየት የእናንተ ፋንታ ይሁን። አሜን። እስከ ጥግ ድረስ የእግዚአብሔር ልጅ ኢየሱስ የቃሉን ባርኮት ደጆቹን ከፍቶልናል። ስሙ ብሩክ ይሁን። 23 ላይ እንደዚህ ይላል። በኢየሱስ ስም አነባለሁ። ይገርም ነው። ኢየሱስ ስራውን እየሰራ ነው። አሜን። የእግዚአብሔር ልጅ ኢየሱስ ጌታ ነው። አሜን። ሃሌሉያ አሜን። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። አሜን። እሳት ነው የምንለው፣ በእሳት ያቃጠለን በመንፈስ እንድንቃጠል የሚያደርገን ቅርብ አምላክ አለ። አሜን። እናንተ አላችሁ አምላካችሁ ቅርብ ነው። አሜን። አረቱ አምላክ ቅርብ የሆነው ኢየሱስ ከሆነ ብቻ ነው። ሌላ በአጠቃላይ አማልክት ናቸው። አሜን። ተመለስ፣ ከአማልክታምነት ውጣ። ኢየሱስ ያድናል። አሜን። ቁጥር 9 ላይ እንዲህ ይላል። በኢየሱስ ስም አነባለሁ። በእውኑ ቃሌ እንደ እሳት ድንጋይን እንደሚያደቅቅ መዶሻ አይደለችምን ይላል። በእውኑ ቃሌ እንደ እሳት ድንጋይን እንደሚያደቅቅ መዶሻ አይደለችም ይላል። የትኛውንም ድንጋይ በመዶሻ እንደሚደቅ እንዲሁ እግዚአብሔር ድንጋይ ሆኖ ምድራችን ላይ የተቀመጠውን የአማልክቱን ሥራ የምናደቅበት መዶሻ ሰጥቶናል። አሜን። እሳቱ ከኛ ጋር ነው። አሜን። ተጠራረግ ብለነው ነበር፣ ተጠራርጎ ሄዷል። አሜን። ኮተቱን ሰብስቦ አሜን። ድጋሚ ከዚህ በኋላ ይመጣል። ክብር ለኢየሱስ ይሁን። ሃሌሉያ አሜን። ከኔ እጅግ መውዳት